ምንድነው ያወራሁት? ፍቅር ይዘኛል እያመና ይቀርና ምናምን እኔ እኮ ግልጽ ነው እኮ የተናገርኩት። ከድብቅ ሰው ደግሞ ግልጸኝነት አይሻልሽ? እኮ እኔም ግልጸኝነት ይሻለኛል። አልሄድም ሂድ ከሷ ጋር። እሺ ተደብቄ ከምማግጥና በግልጽ ነግሬሽ ከምማግጥ ጤነኛ ነገር የሰው ሰላም ትገያለሽ። በቃ ማወቅ ከፈለክ እንዴት ትገያለሽ? ለምን አልገላሽ? እኔ ሲጀመር እንዴት እኔ ስፈቅድልሽ እንዴ መገየ? ኧረ እባክህ ጭራሽ ጠበቃ ሚሊዮን ግላ። አዎ አንተ በእናትህ ሂድ ከፈለክ በቃ ከሷ ጋር ይሄዳለሁ። እኔ እኮ ነግሬሽ ልሂድ ብዬ ነው። የሰው ፕሮግራም አታበላሽ። አንደኛ የሰው ፕሮግራም ጋር እንሄዳለን። ሁለተኛ እንደዛ ብታስብ ቀጭን ሴት አየሁ ምናምን አትልም እኮ ቆንጂዬ ነች። ቁንጅናዋ ገዛኝ ሳበኝ። አንቺ ዝም በል። ወይኔ መንጋጋዬ ልታወልቂኝ ነው እንዴ? ምንድነው የምታፈጠው? ለምን አላፈጥብም? አትጨይብኝ። ለምን ማልጨውብህ? በጨዋለሁ እሱ አይበቃው። ከፈለግሽ ጥረግ ማለት ትችያለሽ። እኔ እጄ ከሷ ጋር ፕሮግራም መሳተፍ እችላለሁ። ሂጂ። ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁልኝ? አላችሁልኝ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተከስቻለሁ። ባለፈው እንግዲህ አይታችኋል እንዴት ቁስል እንዳረጉኝ ማለት ነው። ያው እኔ እንደነሱ አይደለሁም። ያው ታቁኛላችሁ እኔ ውስጤ የዋህ ነው። ብዙም ሰው መጉዳት ሰላም ማለት ምንም አልላቸውም። ግን ጠብቋት ቀን ነው የሚያገናኘንና እንዴት ናችሁ ቤተሰቦች? ሰላም ናችሁ? እንግዲህ እንደምንም እንዲ እንደ በዳዴ እንዲ እየሄድን እንደምንም 90 ምናምን ሺህ 92 ሺህ 93 ሺህ ደርሰናል ማለት ነው። እግዚአብሔር ይመስገን። ያው ትንሽ ነው የቀረው። እስቲ የጨረቃ ፋሚሊዎች ገፋ አድርጉትና እስቲ 100 ሺህ እናክብራ። ምንድነው ጸጥ ብላችኋል እና ያው ብዙም አዝኛለሁ፣ ግን ምንም ማድረግ አልችልም። የጨረቃ ፋሚሊዎች ደግሞ ያው ብዙ ጊዜ ታውቃላችሁ ብዙ እንጥፍ የጨረቃ ከዚህ እስከ ሰማይ ያለ የጨረቃ ፋሚሊዎች አላችሁ። ምንድነው 100 ሺህ አንገባም? ይቀር 100 ሺህ አይከበር እና እስቲ አስቡበት። ለማንኛውም ዛሬ የመጣሁት እንግዲህ እንደዚህ ድምቅ ምር ብሎብኝ የመጣሁት የሆነች ነገር አስቤያለሁ። እኔ ብቻ አይደለም ምር ድምቅ ያለብኝ ናኑካም ምር ብሎባታል። እና ዋናው እሱ ሳይሆን ያው በትንሹ የሆነች ፕሮግራም አለችብን። ባለፈውኛ ቤት ነበር አይደለ የመልስ ምናምን የሆነ ፕሮግራም የሰርግ። ዛሬ ደግሞ የአክስቴ ልጅ ሽምግልና ነው። ያው ሽምግልና ተባለ እንጂ ሞቅ ደመቅ አድርገውታል። እዛ ልንሄድ ናኑካ እስክትለብስ ድረስ መጣው ብያት ነው የወጣሁት ቦሳን ይዤ።